አንድ ቀን ደጋግሞ ቢመጣባችሁና በየቀኑ የልጃችሁን ሞት ለማየት ብትገደዱ ምን ታደርጋላችሁ? ዛሬ ልጁን ለማዳን ከጊዜ ጋር የሚታገለውን የዚህን አባት አስገራሚ ታሪክ እናያለን። አሜን ፊልም ሪካፕ ነው፣ እስከ መጨረሻው ተከታተሉ። ወደ ኮሪያ በሚመለሰው አውሮፕላን ላይ ለታዋቂው ዶክተር ኪም ጁንያንግ የበረራ አስተናጋጇ የሱ ፎቶ ያለበት መጽሔት እንዲፈርምላት ትጠይቀዋለች። የጁንያንግ የስራ ባልደረባ የሆነው ዮንግሰን እንዲፈርምላት ያበረታተዋል። አልፎ ተርፎም የበረራ አስተናጋጇ ከሄደች በኋላ አብሮ ፎቶ ይነሳሉ። ዮንግሱን ለጁንያንግ የልገሳ ገንዘብ እያለቀባቸው እንደሆነና ይህም ጥሩ ማስታወቂያ እንደሚሆንላቸው ያስታውሰዋል። ከግማሽ ሰዓት በኋላ አውሮፕላኑ ሲያርፍ ጁንያንግ ስልኩን ሲመለከት ልጁ ዩንጁንግ ለአንዱም መልእክት ምላሽ እንዳልሰጠችው ያስተውላል። በዚያን ጊዜ ዩንጁንግ ከትምህርት ቤት በኋላ ከሁለት ጓደኞቿ ጋር በከተማው ውስጥ እየተጓዘች ነበር። ጓደኞቿ አባቷ ታዋቂ መሆኑን አያምኑም። እንዲሁም በልደቷ ቀን አብሯት ባለመሆኑ ወይም እንደ ምሳ መብላት ያሉ ተራ ነገሮችን አብረው ስለማያደርጉ ያሾፍባታል። ይህም ስሜቷን ያበላሸዋል። ስለዚህ አባቷ ሊደውልላት ሲሞክር እያየችው ችላ ትለዋለች። በአውሮፕላን ማረፊያ ውስጥ የዮንግ ልጅ ተበሳጭቷል። ምክንያቱም ጁንያንግ ትሁት ለመሆንና በዝናው ላለመጠቀም በመወሰን የተባበሩት መንግስታት ድርጅት ያቀረቡለትን የቢዝነስ ክላስ ትኬቶች ውድቅ አድርጎ ነበር። አሁንም ቢሆን በቪአይፒ በር ለመውጣት ፈቃደኛ አይደለም። በመደበኛው በር እየወጡ ሳለ አንዲት እናት ለልጇ እርዳታ ስትጠይቅ ይሰማሉ። ጁንያንግ ወደ እሷ ለመሄድ አላመነታም። በጥቂት ሰከንዶች ውስጥ በጉሮሮ የታነቀውን ከረሜላ እንዲያወጣ በመርዳት የልጁን ሕይወት አተረፈ። ፎቶ ለመነሳት ወደ ኋላ አይልም። ይልቁንም ለልጁ ደጋግሞ ለመደወል እየሞከረ በፍጥነት ይወጣል። ሆኖም ስልኩ አይነሳለትም። በዚህም ተስፋ መቁረጥ ይጀምራል። የዮንግ ልጅ ለዩንጁንግ የሚሰጠውን የቸኮሌትና የከረሜላ ከረጢት በመስጠት ይረዳዋል። በመቀጠልም ከልጁ ጋር ያላቸውን ችግር እንዲፈታና የንግድ ስራቸውን እንዲያስተካክል ይጠይቀዋል። ጁንያንግ በዚህ አባባል ግራ ይጋባል። ነገር ግን በሩ ላይ ምን እየጠበቃቸው እንደሆነ ሲያይ ነገሩ ይገለጽለታል። የጋዜጠኞች ቡድን የጁንያንግ ልጅ አባቱ አይሆንም እንደሚለው ስላወቀ ሳያማክረው ትንሽ የፕሬስ ኮንፈረንስ አዘጋጅቷል። አውሮፕላን ማረፊያው ባለፉት 3 ዓመታት በተመድ ውስጥ ስለሰራው ስራ ለጋዜጠኞች የሚናገርበት ትንሽ ቦታ ሰጠው። የሱ መምጣት ዜና በአብዛኛዎቹ ቻናሎች ላይ ታየ። ይህም ጁንያንግ እና ጓደኞቿ በሄዱበት የመዝናኛ ማዕከል ውስጥ በነበረው ቴሌቪዥን ጭምር ይተላለፍ ነበር። አሁን ጓደኞቿ አባቷ ታዋቂ እንደሆነ አመኑ። እሷም በሱ መኩራት ጀመረች። ነገር ግን ጁንያንግ ከ3 ዓመት በፊት የእሷ መታመም ለበጎ ፈቃድ አገልግሎት እንዲያነሳሳ ምክንያት እንደሆነው እስኪጠቅስበት ጊዜ ድረስ ብቻ ነበር ኩራቷ የቀጠለው። ዮንግሱን ጁንያንግ አሁን ጤነኛ መሆኗንና ትንሽ ቁጡ ከመሆኑ ውጪ ሌላ ችግር እንደሌለባት ግልጽ በማድረግ ንግግሩን ያቋርጣል። ይህም ሁኔታ በጓደኞቿ ፊት ስላሳፈራት እንደገና ስሜቷ እንዲበላሽ ያደርጋታል። የፕሬስ ኮንፈረንስ ካበቃ በኋላ ጁንያንግ ስላሳፈራት የሚወቅስና እንገናኝ ባሉበት ሰዓት ካልደረሰ ጥላው እንደምትሄድ የሚዝት የጽሑፍ መልእክት ከልጁ ይደርሰዋል። ጁንያንግ ብዙ ስጦታዎች እንደሚገዛላት ቃል በመግባት ስሜቷን ጥቂት ያሻሽላል። ጁንያንግ በሰዓቱ ለመድረስ ወደ ልጁ በመኪና እየሄደ ነው። ነገር ግን የክፍያ ጣቢያ ላይ ሲደርስ ሰራተኛዋ ሳንቲሙን ስለጣለችበት እንደገና መቁጠር ስላለባት ትንሽ ይዘገያል። ወደ ቦታው ሊደርስ ጥቂት ሲቀረው ግን ጁንያንግ ልጁን ሊያገኝበት በነበረው አካባቢ አደጋ መድረሱን ያያል። ስለዚህ ለመርዳት ይቆማል። በአደጋው የነበረችው መኪና ታክሲ ስትሆን ጁንያንግ ሹፌሩን በቀስታ ካወጣው በኋላ ተሳፋሪዋን ለማየት ይሞክራል። ነገር ግን በሚያሳዝን ሁኔታ ሴቷ ቀድሞውንም ሕይወቱ አልፎ ነበር። የአምቡላንስ ሰራተኞች ሲደርሱ ስለ ሹፌሩ ሁኔታ ይነግራቸዋል። ከዚያም ለልጁ ደውሎ እንደሚዘገይ ሊነግራት ሲል አንድ ወንድ ስልኩን ያነሳና እሷ አደጋ እንደደረሰባት ይነግረዋል። በዚያን ጊዜ ጁንያንግ ታክሲ የገጫት ሰው ልጁ መሆኗን ይረዳል። በሁኔታው ደንግጦ እርምጃ ከመውሰዱ በፊት ጁንያንግ አይኑን ጨፍኖ ሲከፍት በድንገት ራሱን አውሮፕላን ውስጥ ያገኘዋል። አንዲት አስተናጋጅ ከፊቱ ቆማ ኦቶግራፍ እንዲፈርምላት እየጠየቀችው ነበር። ሁኔታውን ተከትሎ በመሄድ መጽሔቱ ላይ እንደገና ይፈርማል። ነገር ግን ከመደንገጡ የተነሳ መቆም አልቻለም። ቀኑ እየተደገመ በመሆኑ ግራ የተጋባው ጁንያንግ ዮንግሱን ልክ እንደቀድሞው ተመሳሳይ ነገር ሲናገረው ይሰማል። ሕፃኑም ከረሜላ እንደሚያንቀው አስቀድሞ ይገምታል። በበሩ ላይም የፕሬስ ኮንፈረንስ ይጠብቀዋል። በዚያን ጊዜ ሁኔታው በጣም ስላስጨነቀው ቃለ መጠይቁን እንኳን መጨረስ አቅቶት ወደ መኪና ማቆሚያው በመሄድ ለዮንግጁን የጽሑፍ መልእክት ይልካል። መጥቶ እንደሚወስዳት ሊያሳምናት ቢሞክርም እሷ ግን ፈቃደኛ ሳትሆን በተለመደው ቦታ እንደምታገኘው ትነግረዋለች። ሊደውልላት እየሞከረ መኪናውን መንዳት ይጀምራል። ክፍያ ጣቢያው ላይ ሲደርስ ሰራተኛዋ ሳንቲሙን ስትጥልበት ለመጠበቅ ስላስጨነቀው ሳንቲሞቹን ትቶ ይሄዳል። በሚያሳዝን ሁኔታ አደጋው ቦታ ሲደርስ አሁንም ረፍዶበታል። ዮንጁንግ ሕይወቱ አልፏል። ጁንያንግ በፊቱ ተንበርክኮ እያለ ቀኑ እንደገና ይጀምራል። በዚህ ጊዜ ትዕግስት አጣ። የልጁን ከረሜላ ነጥቆ በመውሰድ በመደበኛው መውጫ ፈንታ በቪአይፒ መውጫ ወደ መኪና ማቆሚያው ይሄዳል። ለጁንያንግ መገናኘት እንደማይችል የሚገልጽ የጽሑፍ መልእክት ይልካል። ይህም እንድትደውልለትና እንደ አባት ሁልጊዜ ከሷ መራቁን
ምን ያህል እንደምትጠላው እንድትነግረው ያደርጋታል። ስልኩን ከመዝጋቷ በፊት እስኪመጣ ድረስ እንደምትጠብቀው ትነግረዋለች። ጁኒያንግ እንደገና ተጨንቆ የፍጥነት ገደቡን በመጣስና የክፍያ ጣቢያው ላይ እንኳን ሳይከፍል በማለፍ መኪናውን ይነዳል። በችኮላው ምክንያት ወደ አንድ አቅጣጫ ብቻ ወደሚወስደው መንገድ ውስጥ በመግባት ከተቃራኒ አቅጣጫ ከሚመጡ መኪና ጋር ፊት ለፊት ተፋጦ ይቆማል። ተላቆ ለመውጣት በሚሞክርበት ጊዜ አሁንም ረፍዶበታል። ቀኑን በድጋሚ እንደገና ይጀምራል። በዚህን ጊዜ ጁኒያንግ እንደ እብድ እየነዳ ከአውሮፕላን ማረፊያው ይወጣል። አሁን ያንን የአንድ አቅጣጫ መንገድ ማስወገድ እንዳለበት ያውቃል። ሆኖም ግን በአንድ ጠባብ መተላለፊያ ውስጥ ይጋጫል። ስለዚህ ወደ አደገው ቦታ በእግሩ ለመሄድ ይገደዳል። በዚህም ምክንያት አሁንም ይረፍድበታል። በሚቀጥለው ዙር ከልጁ ጋር ለመነጋገር መሞከር ትርጉም እንደሌለው ስለተረዳ ጁኒያንግ የታክሲ ሹፌሩን ስልክ ነጥቆ በመውሰድ ስልኩን ያውቃል። ስለዚህ ቀኑ እንደገና ሲጀምር አደጋው እንዳይደርስ ሊያስጠነቅቀው ለሹፌሩ ይደውላል። ነገር ግን ሰውየው ስልኩን ይዘጋበታል። በዚህ ጊዜ ከአውሮፕላን ማረፊያው በከፍተኛ ፍጥነት በመውጣት ባልተጠናቀቀ መንገድ ላይ እየነዳ ከአደጋው ቦታ ጥቂት ደቂቃ ቀድሞ ይደርሳል። ቢሆንም ግን ይህ ሁሉ ካሙ ልጁ በታክሲው ስትገጭ ባይኑ እንዲያይ ብቻ ነው የረዳው። ጁኒያንግ በልጁ ፊት ተስፋ ቆርጦ ባለበት ወቅት ድንገት አንድ ሰው ይይዘውና ለአንተ ካልሆነ በቀር ለኔም ቀኑ ሁል ጊዜ ተመሳሳይ ነው ይለዋል። ይህ ሰው ሚቼል ይባላል። ጁኒያንግ የመጀመሪያው ቀን አደጋው ሲደርስ ካገኛቸው የአምቡላንስ ሰራተኞች አንዱ ነው። የሥራ ባልደረባው ሹፌሩን ሲፈትሽ ሚቼል ወደ ታክሲው ውስጥ ተመልክቶ የሞተችው ሴት ሚስቱ ሚኩንግ መሆኗን አውቆ ነበር። እሱም ምንም እርምጃ መውሰድ ሳይችል ቀኑ እንደገና ተጀመረ። ለእሱም ቢሆን ቀኑ እንደገና ይጀምር ነበር። ለሚስቱ ሊደውልላት ቢሞክርም ስልኩን አታነሳም ነበር። ስለዚህ አደጋው ወደሚደርስበት ቦታ ቀድሞ ለመድረስ ጥቂት ዙሮችን ሞክሮ ካልተሳካለት በኋላ ጊዜውን እሷን በመፈለግ ማሳለፍ ጀመረ። ሆኖም ግን የት እንዳለች የሚያውቅ አንድም ጓደኛው አልነበረም። ሚቼል በእያንዳንዱ ዙር ጁኒያንግ የተለየ ነገር እንደሚያደርግ አስተውሏል። አሁን ግን ቀኑ ከመጠናቀቁ በፊት እሱን ለማግኘት የቻለበት የመጀመሪያው ጊዜ ነው። ጥቂት ሰኮንዶች ብቻ ስለቀሯቸው ጁኒያንግ ቀኑ እንደገና ሲጀምር ተገናኝተው መነጋገር እንዳለባቸው ይነግረዋል። በሚቀጥለው ዙር ሁለቱ ሰዎች ሰው በሌለበት መንገድ ላይ ተገናኝተው ያጋጠመቸውን ይጋራሉ። አደጋው እንዳይደርስ መከላከል የማይቻል ስለሚመስል በምትኩ ሴቶች አደጋው ወደሚደርስበት ቦታ እንዳይሄዱ ማድረግ እንዳለባቸው ይስማማሉ። በመጀመሪያም ቀኑ እንደገና እንዲጀምር ያደርጋሉ። በዚህ ጊዜ ጁኒያንግ ስልኩን የማታነሳውን ልጁን ለማነጋገር እንዲረዳው ወደ ፕሬስ ኮንፈረንስ ይሄዳል። እሷም ቴሌቪዥን ላይ የመገናኛ ቦታቸውን ወደ ሴንትራል ፓርክ እንደቀየረው ሲናገር ታየዋለች። ይህም በጓደኞቿ ፊት እንደገና ስላሳፈራት አባቷን ለመስማት ፈቃደኛ አልሆነችም። ከኮንፈረንሱ በኋላ ጁኒያንግ ከሚቼል ጋር ተጣልታ የነበረችውን ሚኩንግን ይደውልላታል። እሷም ከባሏ ጋር ስለተጣላች ስልኩን አታነሳለትም ነበር። የጁኒያንግን ስልክ ግን አነሳች። እሱም ስለ አደጋው ሊያስጠነቅቃት ቢሞክርም በጣም ረፍዶ ነበር። እያወሩ እያለ ታክሲ ውስጥ እየገባች ነበር። እርግጥ ነው ከጥቂት ቅጽበታት በኋላ አደጋው ይደርሳል። ቀኑ እንደገና ይጀምራል። ስለዚህ ሰዎቹ ዘዴያቸውን ይለውጣሉ። ጁኒያንግ በኮንፈረንሱ ወቅት እንደገና ልጁን ያነጋግራታል። በዚህ ጊዜ ግን የመገናኛ ቦታውን መቀየር ብቻ ሳይሆን እንደሚወዳትና በሰዓቱ እንደሚመጣ ቃል ይገባላታል። እነዚህ ቃላት ልቧን ስላራሩት የቀረበላትን ጥያቄ በበጎ እንድትቀበል አደረጋት። ይህ በእንዲህ እንዳለ ሚስቱ ታክሲ ውስጥ እንዳትገባ መከልከል እንደማይችል የተረዳው ሚቼል ታክሲውን ራሱን ለማስቆም ይወስናል። ራሱን በጡብ በመምታት የመትና ሽሽት አደጋ ሰለባ እንደሆነ ይነግራቸዋል። ፖሊሶቹ ታክሲውን እንዲያስቆሙትም የታክሲውን የሰሌዳ ቁጥር ይሰጣቸዋል። ፖሊሶቹ ስራቸውን እስኪሰሩ ድረስ በሚጠባበቅበት ወቅት ሚቼል ሁሉ ከመጀመሩ አንድ ቀን ቀደም ብሎ ከሚኩንግ ጋር የተጣሉበትን ምክንያት ያስታውሳል። የተጣሉት ልጅ የመውለድ ጉዳይን አስመልክቶ ነበር። ሚኩንግ አሁን መውለድ ትፈልግ ነበር። አልፎ ተርፎ ትምህርቷን ትታ ስራ ለመጀመር ፈቃደኛ ነበረች። ሚቼል ግን በዚህ አልተስማማም ነበር። እሱም ቢሆን ልጅ ይፈልጋል። ነገር ግን የእርከን እድገት እስኪያገኝ ድረስ ጥቂት ዓመታት መታገስ እንዳለባቸው ተሰምቶት ነበር። በክርክሩ መጨረሻ ላይ ሚኩንግ ከእርሱ ጋር መነጋገር አቁማ ነበር። ከጥቂት ቅጽበት በኋላ ፖሊሶቹና ጁኒያንግ አደጋው ወደሚደርስበት ቦታ ይደርሳሉ። ነገር ግን ምንም አይነት አደጋ አልደረሰም ነበር። ቀኑን የታደጉት መስሏቸው ጁኒያንግ ለሚቼል ደውሎ በኋላ ተገናኝተው ማክበር እንዳለባቸው ይነግረዋል። ከዚያም ልጁን ለማግኘት ወደ ፓርኩ ያመራል። ይህ በእንዲህ እንዳለ ፖሊሶቹ ታክሲውን ለማግኘት ይሳካላቸዋል። ነገር ግን ሲቀርቡት ሹፌሩ በከፍተኛ ፍጥነት ያመልጣል። ፖሊሶቹም ያባረሩታል። ሚቼልም በአምቡላንሱ የሬዲዮ ግንኙነት አማካኝነት መሳደዱን ይሰማል። ስለዚህ እሱም ወደ ፓርኩ መጓዝ ይጀምራል። ጁኒያንግ በፓርኩ ውስጥ ልጁን ፍለጋ ላይ ያለ ካልታወቀ ቁጥር ስልክ ይደውልለታል። ይደውልለት የነበረው የታክሲው ሹፌር ነው። ሹፌሩም የፕሬስ ኮንፈረንሱን እንዳየና የመገናኛ ቦታውን እንደቀየረ እንደሚያውቅ ይነግረዋል። ይህ ማለት ግን ልጁ ልክ ከ3 ዓመት በፊት መሞት እንደነበረባት ሁሉ በመንገድ ላይ እዚያው ፓርክ ውስጥ ሞታለች ማለት ነው። ጁኒያንግ በከፍተኛ ሁኔታ ተስፋ መቁረጥ ውስጥ ገባ። በፓርኩ ውስጥ እየሮጠ ታክሲው ከመድረሱ በፊት ልጁን እስኪያገኛት ድረስ እያንዳንዱን ትንሽ ልጅ ይፈልጋል። ልጁን ለመጠበቅ
በራሱና በታክሲው መካከል ይቆማል። ነገር ግን ቀኑ እንደገና ይጀምራል። ከእንቅልፉ ሲነቃ ሚቸል ለጁንያንግ ደውሎ ያገኘውን አዲስ መረጃ ይነግረዋል። በፓርክ ውስጥ ከደረሰው ግጭት በኋላ የታክሲውን የኋላ በር ሲፈትሽ ሚስቱ ቀድሞውኑ ተገድላ እንደነበር ይነግረዋል። የታክሲ ሹፌር የጁንያንግን ልጅና ሚኩንግን ሆን ብሎ እየገደላቸው ነው። ቀኑ ለሱም ጭምር እየተደገመለት ስለሆነ ነው ሊያስቆሙት ያልቻሉት። ሁለቱ ሰዎች ከ3 ዓመት በፊት የተገናኙት ለዚህ በቀል ምክንያት ሊሆን የሚችል ሰው መረጃ መፈለግ ይጀምራሉ። ጁንያንግ ቀድሞ ይሰራበት ወደ ነበረው አሁን እንደ ልብ ወደሚገባበት ሆስፒታል በመሄድ የሆስፒታሉን መረጃ ቋት ይጠቀማል። በሌላ በኩል ሚቸል ወደ ፖሊስ ጣቢያ በመመለስ በዚህ ጊዜ ፖሊሱን በጡም መጥቶ ከጣለው በኋላ ኮምፒውተሩን መጠቀም ይጀምራል። ከ3 ዓመት በፊት ልጁ በጣም ታማ ስለነበር በህይወት ለመቆየት የሚረዳት ብቸኛው መንገድ የልብ ንቅለ ተከላ ማግኘት ብቻ ነበር። አንድ ዝናባማ ምሽት ለጋሽ የተገኘ መስሏቸው ጁንያንግና ልጁ በጣም ተደስተው ነበር። ነገር ግን የሞተው ልጅ ቤተሰብ የልጃቸውን የሰውነት ክፍል ለመለገስ ፈቃደኛ እንዳልሆኑ ሲያቅ ደስታው ወዲያውኑ ወደ ቁጣ ተቀየረ። በዚያው ወቅት ሚቸል ለአምቡላንስ ጥበቃ በሚያደርግበት ወቅት ለአፍታ ትኩረቱ ተከፋፍሎ ነበር። ይህም ከሌላ መኪና ጋር ሊያጋጨው ጥቂት ቀርቶት ነበር። ምንም እንኳ እሱ ቢተርፍም ሌላኛው መኪና ግን ከመንገድ ወጥቶ ተጋጭቷል። ሚቸል የተጎዱትን ሰዎች ፈትሾ የጁንያንግን ልጅ የልብ ንቅለ ተከላ ወደምትጠባበቅበት ሆስፒታል በአምቡላንስ ወሰዳቸው። ወደ አሁን ጊዜ ስንመለስ አንድ የፖሊስ ቡድን ሚቸልን ጣቢያው ውስጥ አግኝቶት ያስሩታል። ነገር ግን ቀኑ እንደገና ከመጀመሩ በፊት ሚቸል የ3 ዓመቱን የአደጋ ተጎጂ ስም በኮምፒውተሩ ላይ ለማየት ይችላል። ስሙ ሊ ካንግሲክ ይባላል። ይህም በአሁን ጊዜ ታክሲውን እየነዳ ያለው ሰው ነው። ካንግሲክ በየቀኑ ጠዋት በከፍተኛ ድብርት ውስጥ ሆኖ ይነቃል። በቴሌቪዥንም ጁንያንግ አውሮፕላን ማረፊያ ላይ የፕሬስ ኮንፈረንስ እንደሚሰጥ ያያል። ይህም ጁንያንግ ወደ ሀገር ውስጥ መመለሱን ያመለክታል። ይህ ሁኔታ ለካንግሲክ የበቀል እርምጃ ለመውሰድ አመች አጋጣሚ ነበር። አሁን ስሙን ስላወቁ ጁንያንግ ወደ ካንግሲክ አፓርታማ ቢሄድም ቤቱ ባዶ ነበር። ሆኖም ግን ከ3 ዓመት በፊት ከነበረው የሆስፒታል ቆይታ ጋር የተያዙ ሰነዶችና የልጁን የሊ ሃሩ ፎቶግራፎች አገኘ። ሃሩ ማለት ደግሞ ቀን ማለት ነው። በዚህ ጊዜ ጁንያንግ በዚህ ምሽት የተከሰተውን ቀሪውን ታሪክ ያስታውሳል። ሚቸል ወደ አፓርታማው ሲመለስም ሙሉውን ታሪክ ይነግረዋል። ሃሩ ሆስፒታል ሲደርስ በጣም ረፍዶ ስለነበር አእምሮ ስራ ቆሞ ነበር። ካንግሲክ ከቀዶ ጥገና በኋላ ራሱን ስቶ ስለነበር የልጁ ልብ እንዲለገስ ፈቃድን መስጠት አልቻለም ነበር። ስለዚህ ጁንያንግ የካንግሲክን ፊርማ አስመሰለ። የተኛው ሰውንም እጅ በመያዝ የጣት አሻራውን በሰነዱ ላይ በግዴታ አሳረፈ። ይህንን የሰማው ሚቸል ጁንያንግ ባደረገው ነገር ተቆጥቶ በቦክስ መታው። አሁን ግን ሀዘን ላይ ያለው ካንግሲክ የጁንያንግን ልጅ ለመግደል በከፍተኛ ፍጥነት እየነዳ ስለሆነ ቀኑ እስኪጀምር ከመጠበቅ ውጭ ሌላ አማራጭ አልነበራቸውም። ቀኑ እንደገና ሲጀምር ሚቸል ወደ አደገው ቦታ በመሮጥ ካንግሲክን ለማነጋገር ከጉዳዩ ጋር ምንም አይነት ግንኙነት የሌላትን ሚኩንግን እንዲምራት ለመለመን ይሞክራል። ነገር ግን ካንግሲክ ራሱን ስቶ ነበር። በሌላ በኩል ጁንያንግ እንደ ሁልጊዜው ከአውሮፕላን ማረፊያ አይወጣም። ይልቁንም መኪና ውስጥ ሆኖ ልጁ ከቀዶ ጥገና በፊት የነበረውን ምሽት የላከችለትን ቪዲዮ ይመለከታል። በወቅቱ እሱ ለበጎ ፈቃድ አገልግሎት ወደ ውጭ ሀገር ሂዶ ስለነበር ቪዲዮውን አሁን ነው ያየው። የተጭበረበረውን ሰነድ ካስረከበ በኋላ ልጁ ስትሻሻል ለማየት እንኳ ሳይቆይ በጸጸት ተሞልቶ ነበር። የጥፋተኝነት ስሜት ከአቅሙ በላይ ሆኖበት ነበር። ሚቸል ሚስቱን ለማግኘት በተደጋጋሚ ቢሞክርም ሳይሳካለት ቀረ። ጁንያንግ ደግሞ በከረሜላ የታነቀውን ሕፃን ዝም ብሎ ሊተወው ሲል የነበረው ግዴለሽነት ጠፋ። ሁለቱ ሰዎች ችግሩን ለመፍታት ተገናኙ። ጁንያንግ ካንግሲክን አድኖ ይቅርታ ለመጠየቅና እንዲምረው ለመለመን ይፈልጋል። ይህም ግድያውን ሊያስቆመው ይችላል ብሎ ያምናል። ሚቸል ግን በዚህ አይስማማም። ባደረገው ነገር ምክንያት ሊገድለው ይፈልጋል። ሆኖም መጀመሪያ ሚስቱን ማግኘት ስላለበት ሁለቱ ሰዎች ተለያዩ። ሚኩንግ የት ልትሆን እንደምትችል ፍንጭ ለመፈለግ ሚቸል ወደ ቤት ይሄዳል። ተስፋ ሊቆርጥ ሲል ግን የቀን መቁጠሪያዋ ላይ አንድ ነገር ያስተውላል። ከጥቂት ወራት በፊት የወር አበባ የሚመጣበትን ቀን ምልክት ማድረግ አቁማለች። ሚቸል በመጨረሻ ምን እየተካሄደ እንደሆነና ባለፉት ቀናት ስለ ልጆች ለምን እንደተከራከሩ ይረዳል። ሚኩንግ እርጉዝ ናት። በተለመዱት ቦታዎች ሁሉ ሊያገኛት ያልቻለውም የፅንስ ምርመራ ለማድረግ ወደ ሐኪም ቤት ስለሄደች ነው። ስለዚህ ሚቸል ሚስቱን ለማግኘት ወደ ተለያዩ የማዋለጃና የሴቶች ሕክምና አገልግሎት ማዕከል በመደወል ይጀምራል። በዚህ መሃል ጁንያንግ አደጋ ወደ ደረሰበት ቦታ በመሄድ የአምቡላንስ ሰራተኞች ከመድረሳቸው በፊት የካንግሲክን አካል ወደ መኪና ውስጥ ያስገባል። ወደ ሆስፒታሉ በመውሰድም በሕይወት እንዲቆዩ የሚያደርጉ ጥቂት መርፌዎችን ይወጋዋል። ላደረጉት ነገር ይቅርታ እየጠየቀ በመጀመሪያ ቀኑ መደጋገሙ ልጁን ለማዳን ከፈጣሪ የተሰጠ በረከት መስሎት እንደነበረ ይነግረዋል። አሁን ግን ልጁ ስትሞት ደጋግሞ ማየት ገሃነም እንደሆነበት ይገልጻል። በዚህ ምሽት በጣም ተስፋ ቆርጦ እንደነበርና ማንኛውም አባት ቢሆን የልጁን ሕይወት ለማዳን የእሱን ያህል ሊጨክን እንደሚችል ለካንግሲክ ይነግረዋል።
ካንግ ሲክ በዚህ ይስማማል። አዎ እሱም ቢሆን ተመሳሳይ ነገር ያደርግ ነበር። ነገር ግን ይህ ማለት ጁንያንግም በሱ ቦታ ሆኖ ሊረዳው ይገባል ማለት ነው። ምክንያቱም ይህ በሱ ላይ ደርሶ ቢሆን ኖሮ ጁንያንግም የግድ በቀል ይፈልግ ነበር። ካንግ ሲክ የጁንያንግን ልጅ ከመግደሉ በፊት ብዙ ጊዜ አንገራግሮ ነበር። ነገር ግን ስለ ሃሩ በማሰቡ ብቻ ጥፋቱን ለመቀጠል በቂ ምክንያት ሆነለት። ስለዚህ የጁንያንግን ልጅ መግደሉን እንደማያቆም ያምናል። ጁንያንግ በልጁ ምትክ እሱን እንዲገድለው ቢለምነውም በጣም ረፍዶ ነበር። ካንግ ሲክ እየሞተ ስለነበር መናገር አልቻለም። ሚቸል ለጁንያንግ ደውሎ ሚስቱን እንዳገኛት ይነግረዋል። ነገር ግን ሲያቱን ሲመለከት ቀኑ ከተለመደው በላይ መቆየቱን አስተውሎ በድንጋጤ ይዋጣል። አንድ የፖሊስ ቡድን እሱን ለመያዝ ወደ ክፍሉ ሲገቡ ጁንያንግ ለቀኑ መደጋገም ትክክለኛ መንስኤ ምን እንደሆነ ይገነዘባል። ቀኑ የሚደጋገመው ካንግ ሲክ በሞተ ቁጥር ነው። ቀኑ እንደገና ሲጀምር ሚቸል ሚስቱን ለማየት ይሮጣል። ነገር ግን ወደ ማዋለጃ የሴቶች ሕክምና ማዕከል ሲደርስ ሚኩንግ እርግዝናዋን ለማቋረጥ እያሰበች እንደሆነ ስትናገር ይሰማል። አሁን ደግሞ በሞተችበት በእያንዳንዱ ዙር ምን ያህል አዝና ትኖር እንደነበር በማሰብ ይጨነቃል። ለጁንያንግ ደውሎ ይህንኑ ይነግረዋል። የጁንያንግን ማስጠንቀቂያ ችላ ብሎ ሚቸል ስልኩን ከመዝጋቱ በፊት ካንግ ሲክን እንደሚገድለው ይምላል። ጁንያንግ በመጀመሪያዎቹ ዙሮች ወቅት በቃሉ የያዘውን የካንግ ሲክን ስልክ ቁጥር ያስታውሳል። ሊያስጠነቅቀው ቢሞክርም በጣም ረፍዶ ነበር። ሚቸል ቀድሞውኑ ታክሲ ውስጥ እየገባ ነበር። ሚቸል ካንግ ሲክን በትከሻው ላይ በስለት ይወገዋል። ከዚያም ሁለቱ ሰዎች መታገል ይጀምራሉ። ሚቸል ስለ ሚኩንግ እርግዝና ቢነግረውም ካንግ ሲክ ግን በእነዚህ ቃላት አላዘነም። በተቃራኒው ካንግ ሲክ በአደጋው ምሽት መጀመሪያ ላይ ሸሽቶ እንደነበርና ከጥቂት ቅጽበት በኋላ ብቻ እንደሆነ ለማዳን እንደተመለሰ ያስታውሰዋል። ሚቸል ባያንገራግር ኑሮ ምናልባት ልጁ በሕይወት ሊተርፍ ይችል እንደነበረ ይነግረዋል። ሁለቱ ሰዎች በመኪናው ክፍሎች እየተመታቱ መደባደብ ይጀምራሉ። በመጨረሻም ካንግ ሲክ ሚቸልን ገፍቶ ከመኪናው ከወጣው በኋላ የጁንያንግን ልጅ በተለመደው ሰዓት ለመግደል በከፍተኛ ፍጥነት መንዳት ይጀምራል። ጁንያንግም ወደዛው እያመራ ነበረ። በዚህ ጊዜ ግን አደጋው ከመድረሱ በፊት ሊደርስ ቻለ። ልጁን ለማዳን መኪናውን በልጁና በካንግ ሲክ መካከል በማስገባት ታክሲውን እንዲገለበጥ ያደርገዋል። ልጁን ደህንነቱ ወደ ተጠበቀበት ቦታ ወስዶ አንድ አስፈላጊ ነገር ስላለው እንድትጠብቀው ከነገራት በኋላ ወደ ታክሲው ተመልሶ ካንግ ሲክን ለማውጣት ይሞክራል። ነገር ግን የካንግ ሲክ እግር በመኪናው ስብርባሪ ውስጥ ስለተቀረቀረ ማውጣቱ ከባድ ሆነ። ካንግ ሲክ ጁንያንግ ለምን ሊረዳው እንደሚሞክር ሊረዳው አልቻለም። ጁንያንግም ቀኑ የሚደገመው እሱ ሲሞት እንደሆነ ያስረዳዋል። ይህ ማለት ቀኑ እንዲደገም ያደረገው በአሁኑ ጊዜ በጁንያንግ ልጅ ውስጥ በለገሰው ልቡ አማካኝነት የሚኖረው ሃሩ ነው። ዓላማውም አባቱን ለማዳን ነው። የጁንያንግ ልጅንና በውስጡ ያለውን ልብ መግደል ማለት ሃሩን እንደገና መግደል ማለት እንደሆነ ይነግረዋል። በዚያው ቅጽበት በቁጣ የተሞላ ሚቸል በአምቡላንስ ይደርሳል። ሚቸል መኪናውን ሳያጋጨው በፊት ጁንያንግ በፍጥነት ካንግ ሲክን ከታክሲው ውስጥ ጎትቶ ያወጣዋል። ሚቸል ግን አሁንም ተስፋ ሊቆርጥ አልፈለገም። ሚቸል ቢላዋውን ይዞ ወደ ካንግ ሲክ ይቀርባል። ነገር ግን ጁንያንግ በላዩ ላይ በመዝለል ሊያስቆመው ይሞክራል። በመታገላቸው መሃል ሚቸል በድንገት ጁንያንግን በቢላ ይወገዋል። ጁንያንግ ግን በዚህ ሁኔታ ቢሞት እንኳን ካንግ ሲክ መገደል የለበትም ብሎ ይሞግታል። ምክንያቱም ካንግ ሲክ በህይወት መቆየት ማለት ልጁ ሚኩንግና በሆዷ ያለው ጽንስ በህይወት ይተርፋሉ ማለት እንደሆነ ያውቃል። በዚህ መሃል ካንግ ሲክ የጁንያንግን ልጅ ያያታል። እሷ ሆስፒታል እያለ እንዴት ታነጋግረው እንደነበርና ሃሩ በውስጧ ስለሚኖር እሱም በህይወት እንዲቆይ እንደለመነችው ያስታውሳል። በመጨረሻም ልጁን እሷ ውስጥ በማየቱ ካንግ ሲክ ወደ እሷ በመጠጋት ያቅፋታል። ከጀርባቸው ያለው መኪና በእሳት መያያዙን ሲያስተውል ፊቱን በማዞር ከፍንዳታው ይጠብቃታል። ይህም ሌላ ዙር እንዲጀምር ያደርጋል። ይህ ቀኑ የሚደገምበት የመጨረሻው ቀን ይሆናል። ምክንያቱም ሶስቱ ሰዎች ነገሮችን እንዴት ማስተካከል እንዳለባቸው አሁን አውቀዋል። ሚቸል ከማዋለጃና የሴቶች የህክምና ማዕከል ውጭ ሚስቱን ይጠብቃታል። ስላደረገው ባህሪ ይቅርታ ከጠየቃት በኋላ ልጁ እንዲወለድ እንደሚፈልግ ይነግራታል። ካልታወቀ ቁጥር ይቅርታ የሚል መልእክት ከደረሳት በኋላ ሚኩንግ የምትወልደው ሴት ልጅ እንደሆነች ትነግረዋለች። ሚቸልም የልጃቸውን ስም ሃሩ ብለው ሊሰይሟት ይስማማሉ። ካንግ ሲክ የጁንያንግን ልጅ ለማየት ይሄዳል። የሃሩን ፎቶ ያሳያታል። በመጨረሻም እሱን በማግኘቷ ደስተኛ የሆነችው ዮንጁን የሃሩ ተወዳጅ ምግብ ምን እንደነበረ ካንግ ሲክን ትጠይቀዋለች። እሱም ቸኮሌት ብሎ ሲመልስላት ትስቃለች። ምክንያቱም ከቀዶ ጥገናው በፊት ጣፋጭ ነገር ትጠላ የነበረ ቢሆንም ከዚያ በኋላ ግን ሁል ጊዜ ቸኮሌት ያምራታል። ካንግ ሲክም አመሰግናለሁ የሚል የጽሑፍ መልእክት ይደርሰዋል። ይህ በእንዲህ እንዳለ አውሮፕላን ማረፊያ ውስጥ ጁንያንግ ያደረገውን ነገር ለዮንግሳን ይነግረዋል። ዮንግሳን ይህንን በመስማቱ ቢበሳጭም አሁን ግን ነገሩ ስላለፈ ባለፈው እንዲቀር ይሻል። ጁንያንግ ግን አልሰማውም። የፕሬስ ኮንፈረንስ ጊዜ ሲደርስ ጁንያንግ መላው ዓለም እንዲሰማው በካሜራዎቹ ፊት የፈጸመውን ወንጀል ይናዘዛል። አብራችሁን ስለነበራችሁ እናመሰግናለን። ቀጣይ በሌላ ቆንጆ የፊልም ታሪክ እስክንመለስ ሰብስክራይብ በማድረግ ቤተሰብ ይሁኑ።